ከጫካ አናብስት ጋር የሚኖሩት መነኩሴ ታሪኩ የሚጀምረው በደቡባዊ ግብጽ ኒሳ ከምትባል ሀገር ነው። በዛም ቦታ እግዚአብሔርን በማምለክ ይኖሩ የነበሩ ደጋግ ባልና ሚስት ይህን ክቡር ጻድቅ ደግና ንጹሕ አባት ወልደዋል። መጽሐፍ በእናትህ ሆድ ሳለህ አውቄሃለሁ ከማኅፀንም ሳትወጣ ቀድሼሃለሁ እንዳለ ገና በእናቱ ማኅፀን ጀምሮ መረጠው። ሥራውንና ትዕግሥቱን ትሕትናውንም አይቶ ቀደሰው። ይህ አባት ከተወለደ ጀምሮ ልብስን ይለብስ ዘንድ አልወደደም። እግዚአብሔር በሰውነቱ ሙሉ ጸጉር አበቀለለት እንጂ ይህም ሰውነቱን እንደ በግ ጸጉር የሚሸፍን ነበር። ጺሙ ያማረ እንደ ቁራ የጠቆረ ነው፣ እንደ ነጭ ሐር የተጎነጎነ ነው። ግርማው እንደ አንበሳ የሚያስፈራ የሚያስደነግጥ፣ ቁመቱ እንደ ዘንባባ የረዘመ፣ መዓዛው ዋጋው ብዙ እንደሆነ ሽቱ ጣፋጭ፣ ፊቱ እንደ እግዚአብሔር መልአክ የሚያበራ፣ በምድር ላይ እህልን ያልቀመሰ ትጉህ። የዚህን አባት የትሩፋቱን ነገር ለመናገር ባሰብኩ ጊዜ ቃል ያጥረኛል። ገድልና ትሩፋቱ በባህር ዳር ካለ አሸዋ ከዝናብ ነጠብጣብ ይልቅ ይበዛል። የተከበራችሁ ምዕመናት ሕዝበ ክርስቲያን ሆይ፣ በዛሬው መርሃ ግብራችን በእግራቸው ትቢያ አራዊትን የሚመግቡ እንደ ነቢዩ ኤልያስ በእሳት ሰረገላ የሚጓዙ ምግባቸው ምስጋና የሆነ በምድር ላይ እንደ መላእክት የኖሩ እልፍ አእላፋት አጋንንትን ተዋግተው ድል ማድረግ የቻሉ የእግዚአብሔር አገልጋይ መላእክት በክንፋቸው ተሸክመው የሚያጓጉዙት የነቢያትና የሐዋርያት ዘመዳቸው የእመቤታችን ወዳጅ በዚህ ዓለም ሲኖሩ ምግብን ያልቀመሱ ልብስን ያልለበሱ ውሃን ያልጠጡ መናኝ ጻድቅ ንጹሕ ንዑድና ክቡር የሚሆኑ የአባታችን የአቡነ ገብረ መንፈስ ቅዱስ የአቡነ ገብረ ሕይወትን ታሪክ ይዘንላችሁ ቀርበናል። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይህ ዝግጅት በዓለም ዙሪያ እንዲዳረስ የአባታችን የገድላቸው ዜና በብዙ ቦታዎች እንዲታወቅ ቪዲዮውን ላይክ በማድረግ ይጀምሩ። የአባታችን የገብረ ሕይወትን ገድላት በተከታታይ ፕሮግራሞች ያዘጋጀንላችሁ ሲሆን ቀጣይ ክፍል እንዲደርሶ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ይጠብቁን። ይህ እርግናው መታሰቡ ያማረ ጽኑ ተጋዳይ ንዑድ ክቡር የሚሆን የክቡር አባታችን የአቡነ ገብረ ሕይወት የአቡነ ገብረ መንፈስ ቅዱስ እውነተኛ ገድል ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ክቡር አባታችን ገብረ መንፈስ ቅዱስ ከደቡባዊ ግብጽ ከታችኛው አውራጃ ኒሳ ከምትባል አገር የወጣ ገዳማዊ ነው። አባቱም ከደጋግ ሰዎች ወገን የሆነ በምድረ ግብጽ የሚገኝ አንድ ደግ ሰው ነበር። ስሙም ስምዖን ይባላል። የሚስቱም ስም አትሌስያ ይባላል። ሁለቱም እንደ ዘካርያስና እንደ ኤልሳቤጥ እግዚአብሔርን የሚፈሩ ደጋግ ሰዎች ነበሩ። ነገር ግን ልጅ አልነበራቸውም። ደስ የሚያሰኛቸውን ልጅ እንዲሰጣቸው በቀንና በሌሊት እግዚአብሔርን ይለምኑት ነበር። ጧሪ ቀባሪ በሌላቸው፣ አሳዳጊ ለሌላቸው፣ ልዩ ልዩ ችግር ላለባቸው ሁሉ ምጽዋትን ይሰጡ ነበር። አቅሌስያም ለ30 ዓመት ያክል መካን ነበረች። ልጅ ስላልነበራትም ዘወትር ታለቅስ ነበር። ከዚህ በኋላ ባሏ ስምዖን አቅሌስያን እግዚአብሔር የዘካርያስን የኤልሳቤጥን የሐናንና የኢያቄምን ጸሎት እንደሰማ የእኛን ልመና ቢሰማ ነይ እንለምን አላት። አቅሌስያም እሺ አለችው። ሁለቱም በብዙ እንባና በብዙ ሐዘን ጸልዮ ከዕለታት ባንዱ ቀንም አቅሌስያ ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ቆማ ለብዙዎች አርአያ የሚሆን ንጽሕናን የሚወድ ፍቃድህን የሚያደርግ አንተን ደስ የሚያሰኝ ልጅ ስጠኝ ብላ ጸለየች። ያን ጊዜም አብ ወልድ መንፈስ ቅዱስ ራሳቸውን ዘንበል አድርገው በአንድ ቃል ተናገሩ። ክቡር ከሰማይ ከምድር ከፍ ከፍ የሚል ከሚካኤልና ከገብርኤል ጋር በክብር የሚስተካከል ክህነቱ እንደ መልከ ጼዴቅ ንጽሕናው እንደ ነቢዩ ኤልያስ እንደ መጥምቁ ዮሐንስ የሆነ የክቡር የነቢያት የሐዋርያት ጋር የሚተካከል ልጅ ትወልጃለሽ አሏት። እርሷም ይህን ሰምታ ደስ እያላት ወደ ቤቷ ገባች።
በማግስቱም በቤቷ በር ተቀምጣ ሳለች በዚያች ሀገር የሚኖር ቄስን መስሎ መንፈስ ቅዱስ ጎበኛት። ሰላም ላንቺ ይሁን፣ ሁልጊዜ የሚያሳዝንሽ የሚያስለቅስሽ ምንድነው? ልመናሽ በእግዚአብሔር ፊት ተሰምቶልሻልና ደስ ይበልሽ አላት። አቅሌስያም በሥራ ሁሉ በፈጣሪና በመድኃኒቱ ደስ ይለኛል፣ ሆኖም ግን ልጅ በማጣት አዝናለሁ፣ አለቅሳለሁ አለችው። መንፈስ ቅዱስ ተነስቶ በፊቷ ቆሞ እፍ አለባት። ከዚህ በኋላ ከእርሷ ተሰወረ። አቅሌስያም ልጅ እስካገኘችበት ጊዜ ድረስ በፍጹም ፍቅር ፍጹም ልቅሶን ታለቅስ ነበር። የእመቤታችንን ስዕል ባየሽ ጊዜ ከፍቅሯ ብዛት የተነሳ ነፍስ እንደተለየው ሆነች። ደስ የሚያሰኝሽን ልጅ ስጭኝ፣ ደስ የማያሰኝሽ ከሆነ ግን ማኅፀኔን ዝጊው ብላ ጸለየች። በቀርቦ ዘመንም ከቅዱሳን አንስት አንዲቱ ያደረገችውን በቅዱስ መጽሐፍ ሰምተናልና እርሷ የያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስም እግዚአብሔር ቃል ልትጠይቀው ሄደች። እግዚአብሔርም 2 ልጆችን በማኅፀኗ ሰጣት። 2ቱም ልጆች በአንቺ ይወለዳሉ፣ አንዱ ከአንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌስያም እንደ ርብቃ ልጅ ስለ ማግኘቷ የእግዚአብሔርን ቃል ልትጠይቅ ሄደች። የፍቅሯንም ጽናት ባየች ጊዜ እመቤታችን ስዕል ዘንበል ብላ እነሆ ጸሎትሽ ልመናሽ በእግዚአብሔር ፊት ተሰማ፣ አንቺን ደስ የሚያሰኝ ልጅንም የሚያገለግል ለሕዝብ ሁሉ አባት የሚሆን ልጅ እግዚአብሔር ይሰጥሻል አለቻት። አቅሌስያም ከእመቤታችን ስዕል ይህን የምሥራች ቃል ሰምታ ፍጹም ደስ አላት። ወደ ቤቷ ሄደች። የእመቤታችን ስዕል እንዳበሰረቻት ለባሏ ነገረችው። ሁለቱም በአንድነት ደስ አላቸው፣ እግዚአብሔርንም አመሰገኑት። በዚያችም ሌሊት መጋቢት 29 ቀን እመቤታችን እንዳበሰረቻት አቅሌስያ ጸነሰች። በታኅሳስ 29 ቀንም ደምግባቱ ያማረ ወንድ ልጅን ወለደች። እናትና አባቱ ዘመዶቹም ደምግባቱ ያማረ ሁለመናው የተዋበ ልጅ መሆኑን ባዩ ጊዜ እጅግ ደስ አላቸው። በዚያችም ቀን መልአኩ ቅዱስ ገብርኤል መጥቶ አቅሌስያን ይህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባላል ብሏት ከእርሷ ተሰወረ። በዚያችም ሰዓት ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ቅዱስ 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 እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ። ከዚህ በኋላ እናቱ አላቀፈችውም፣ ቆሞ ኖረ እንጂ የእናቱን ጡት አልጠባም። የዚህን ዓለም ጣዕም አላወቀም፣ ልብሱንም አልለበሰም። ያን ጊዜ ከዚያ የነበሩ ያዩ የሰሙ ሁሉ አደነቁ። እናቱም ፈጽም አደነቀች። 40 ቀን ከሞላው በኋላ ወደ ቤተ ክርስቲያን ወሰዱት። ሥርዓቱ የሚያዘውን ሁሉ ፈጸሙለት። ስሙንም መልአኩ ቅዱስ ገብርኤል እንዳወጣለት ገብረ መንፈስ ቅዱስ አሉት። ከዚህም በኋላ ያ ሕፃን 2 ዓመት ኖረ። እግዚአብሔር ዓይነ ልቦናውን አበራለት፣ አንደበቱን ከፈተለት። በሞግዚቲቱ ጉልቦት ላይ ሆኖ ለሥላሴ ሰግዳለሁ ብሎ ሰገደ። ወደ መሬትም ወርዶ በግንባሩ ሰገደ። ሞግዚቲቱም እመቤቴ ያዘዘችኝን አጠፋሁ ብላ እጁን ያዘችው። እናቷ አቅሌስያ ለሞግዚቲቱ ይህ ልጅ አፈር እንዳይነካው ብላት ነበርና፣ ሕፃኑ ገብረ መንፈስ ቅዱስም እናቴ አሳዳጊ መሬት ስለነካኝ አትዘኚ፣ አታልቅሽ አላት። ከመሬት ተፈጥሬያለሁና ወደ መሬትም ተመልሼ እገባለሁ። ሞግዚቲቱም ይህን በሰማች ጊዜ አንተ ሕፃን ነህ፣ አነጋገርህ ግን እንዳዋቂ ሰው ነው አለችው። ሕፃኑም እኔ ወደ ገዳም እሄዳለሁ፣ ሥጋዬን እፈትነዋለሁ፣ ሥጋዬን ለነፍስ ያስገዛለሁ፣ እንዲሁም የነፍሴን ድህነት እሻ ዘንድ እንዲህ ይሻለኛል አላት። ሞግዚቲቱም በሕፃኑ አነጋገር ፈጽማ አደነቀች። ከ3 ዓመት በኋላም መላእክት እየመሩት ወደ ገዳም ወጣ። ሞግዚቲቱም ከአጠገቧ ፈልጋ ባታችው ጊዜ እጅግ ደነገጠች፣ መሪር ልቅሶንም አለቀሰች። ጌቶቼ ምን ይሉኛል? ምንስ እመልሳለሁ? እያለች አለቀሰች። የመጥፋቱ ወሬ በእናቱና በአባቱ ዘንድ በተሰማ ጊዜ ሁለቱም እየተሯሯጡ ሄዱ። ልጃችን ምን ሆነ? ምንስ ያስለቅስሻል? አሏት። ሞግዚቲቱም ሕፃኑን አጣሁት፣ የሆነውን አላውቅም፣ ከዚህ በፊት ወደ ገዳም ሄዳለሁ ብሎኝ ነበር ብላ የነገራትን ሁሉ ነገረቻቸው። እናትና አባቱም የነገረቻቸውን ሰምተው ልብሳቸውን ቀደው በራሳቸው ላይ ትቢያ ነሰነሱ፣ ፈጽመውም አዘኑ።